ለክርስቶስ በጎ ወታደር የመሆን ጥሪ የተሰኘውና በመጋቢ እስራኤል ታየ የተተረጎመው መጽሐፍ በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተመረቀ። ታምራት ሞቲ ዝርዝር አለው። በዶክተር ርብቃ ብራውን ተጽፎ በመጋቢ እስራኤል ታየ የተተረጎመው ለክርስቶስ በጎ ወታደር የመሆን ጥሪ መጽሐፍ ጥሪ የተደረገላቸው እንግዶች፣ አገልጋዮችና የተርጓሚው ቤተሰቦች በተገኙበት ነበር። በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ለምረቃ የበቃው ዕለቱም በጸሎትና በዝማሬ አምልኮ ጅማሮን ያደረገ ሲሆን ለእግዚአብሔር መንግስት ታማኝ ወታደር እንሁን የሚል የቃል እግዚአብሔር መልእክትም ተላልፏል። የመጽሐፉ ቅኝት በቀረበበትም ወቅት ተግባራዊ ልምምድ እንድናደርግና የጠላት ስልት ላይ እንድንነቃ የሚያበረታታ መጽሐፍ ነውም ተብሏል። ከመጽሐፉ ቅንጭብጭብ ከቀረበም በኋላ ለክርስቶስ በጎ ወታደር የመሆን ጥሪ መጽሐፍ ተርጓሚ ሆነው መጋቢ እስራኤል ታየ በበኩሉ በዕለቱ ጥሪውን አክብረው የተገኙለትን እንግዶች በማመስገን መጽሐፉን የተረጎመበትን ምክንያት ሲገልጽ ከ22 ዓመታት በፊት እግዚአብሔር በግሌ እንድፈጽመው ለሰጠኝ መንፈሳዊ ተልእኮና ላሳለፍኩበት ፈታኝና እላስጨራሽ መንፈሳዊ ውጊያ ከመጽሐፍ ቅዱስ ቀጥሎ እንደ መመሪያ ሆኖ ስላገለገለኝ ነው። እግዚአብሔር በሰጠኝ ዘመን በመንፈሳዊው ዓለም ከክርስቶስ ቤተክርስቲያን ባላጋራ ጋር ስለሚደረገው ተጨባጭ ፍልሚያ ብዙ መንፈሳዊ ሚስጥራቶችን አስተምሮኛል ብለዋል። በ11 ምዕራፎች ተከፋፍሎ በ252 ገጾች ተዋቅሮ የተተረጎመው ለክርስቶስ በጎ ወታደር የመሆን ጥሪ መጽሐፍ አንድ ነፍስ ኢየሱስ ክርስቶስን ታውቅ ዘንድ ሕይወታችሁን አሳልፈው ለመስጠት ፈቃደኞች ናችሁን ብሎ ይሞግታል። በመጨረሻም መጽሐፉ ለእግዚአብሔር ክብር ለሰው ልጆች ጥቅም ይሆን ዘንድ ጸሎት ተደርጎ በይፋ የተመረቀ ሲሆን ተርጓሚው መጋቢ እስራኤል ታየ ስለ መጽሐፉና በቀጣይም ተርጉሞ ሊያሳትማቸው ስላሰባቸው መጽሐፍቶች የሚከተለውን ሐሳብ ሰጥተዋል። ይሄ መጽሐፍ አንድ ነው። በነገራችን ላይ ይሄ መጽሐፍ አንድ ነው። መጽሐፉ ሁለት መጽሐፍ ቡኳንና ቡክቱ ተብሎ ጽፏል። ኦልሬዲ ጥንት ተብሎ አልቋል። መታተምና መሰራጨት ነው የሚቀረው። እሱ አለ። ያ ብቻ ሳይሆን የዶክተር ርብቃ ብራውንን መጽሐፍ አሁንም እንደው ሰዎች በስተው እንዲያነቡት ብቻ ሳይሆን መጀመሪያ ላይ ያው ሰዎች አንብበው ይጠቀሙ ብዬ ነበር የማስበው። አሁን ከታተመ በኋላ የእግዚአብሔር መንፈስ ይህን መጽሐፍ እንግዲህ በዓለም ዙሪያ እንደማስተምር እየተናገረኝ ነው። ከዚህ በኋላ ዘ ሬስት ኦፍ ማይ ላይፍ በዚህ መጽሐፍ ባሉ እውነቶች እግዚአብሔርን ሕዝብ በተለይ ደግሞ ወጣቶች ላይ አተኩሬ እንድሰራና እነሱ እንዳስታጥቅ እግዚአብሔር መንፈስ ሸክም ሰጥቶኛል። ይህን አደርጋለሁ። ሌላ 3 መጽሐፎች እንድተረጉም ነው እግዚአብሔር መንፈስ ያሳሰበኝ። ሁለተኛው መጽሐፍም ተርጉሜ ጨርሻለሁ። አሁን አንድ ቻፕተር ብቻ ነው የቀረኝ። ያ መጽሐፍ አንብሮክን ከርስስ ያልተሰበሩ መርገሞች በቅዱሳን ሕይወት ያለው ተጽዕኖ ስለዛ ነው የሚያወራው። እሱንም በቅርቡ እግዚአብሔር ይረዳኛል ጨርሼ እሱ ለማሳተም። እሱ ብቻ ሳይሆን ሶስተኛው ደግሞ መጽሐፍ አለ ለክብር ቢካሚንግ ኤ ቬስል ኦፍ ሆነር ይላል እንግሊዝኛው። ለእግዚአብሔር የክብር ዕቃ መሆን የሚል ማለት ነው። እንግዲህ እግዚአብሔር በሚሰጠኝ ጊዜ እነዚህ 3 መጽሐፎች ተርጉሜ ቅዱሳን በማቅረብ እዛ ላይ በማስተማር የሚቀጥለውን እንግዲህ ሩጫ እንደዛ እንደሆነ እየገባኝ ነው።